ማምሻውን ዩጋንዳ ካለ አንድ አበሻ ወዳጄ ጋር በስልክ አወራን። ኑሮ በዩጋንዳ እንዴት ነው አልኩት። ኑሮ በዩጋንዳ የተረጋጋ ነው አለኝ። በዩጋንዳ የሸቀጥ ዋጋ መጨመር በመንግስት ጣልቃ ገብነት ሳይሆን በገበያው ፍላጎት መቀነስና በአቅርቦት መጨመር ገበያው ራሱ የሚያስተካክለው ነው። የገበያ ግርግር አይታሰብም። በዩጋንዳ መሬት መሸጥ መግዛት በጣም ቀላል ነው። ምንም አሽካ የለውም። በቃ ከፈለገ የሄክታር መሬት ትገዛለህ፣ ትሸጣለህ። የዩጋንዳ መምህር ደግሞ 700 ሺሊንግ ነው። 30 ሺህ የኢትዮጵያ ብር በሉት። የሌላውም ደሞዝ በእኛ ሀገር ካለው የተሻለ ነው። ዩጋንዳ ውስጥ ምግብ እርካሽ ነው። ዶሮ፣ እንቁላል፣ ወተት እርካሽ ነው። 1 ሊትር ወተት 45 ብር ነው። በዩጋንዳ አንድ ሰው ትልቅ ሀብት ቢኖረው አይገርምም። ብዙ መሬት፣ ብዙ መኪና፣ አገሬውም ለቱም እንዱም አለው። ሀብት አያስደንቅም፣ ድህነትም አያስርብም። በዩጋንዳ 1 ሚሊዮን ዶሮ የሚያረባ ህንዳዊ አለ። ያሰላም ይገርማል። ቢሾፍቱ ውስጥ 100,000 ዶሮ ያለው ደች አለ። በዚያ ብዙ ሰው ሲገረም አውቃለሁ። አባይን ያላየ ምንጭ ያደንቃል ነው ነገሩ። በእኛ ሀገር እንዲህ ብዝት አድርጎ ማሰብ ያደክማል። በእኛ ሀገር ትንሽ ሀብት ሲታይ እንውረሰው የሚል ሰው ከግራ ከቀኝ ይነሳል። ችግሩ የሀሳብ፣ የልምድ፣ የባህል ችግር ነው። የሰው ንብረት ላይ ማፍጠጥ ተጣቦናል። የሶሻሊዝም ባህል እንዲያው ነው፣ ትርፉም ችጋር ነው። በዩጋንዳ አገሩ የምሩን እንግዳ ተቀባይ ነው። ህንዶች፣ ኬንያዎች፣ ኮንጎዎች፣ ሶማሌዎች፣ ዚምባብዌዎች፣ ታንዛኒያዎች፣ ኤርትራና ኢትዮጵያውያን ሀገሩ ላይ ገብተው ይሰራሉ። ማንም አባከና የሚላቸው የለም። በኡጋንዳ ሶማሌዎች መሬት ገዝተው እርሻ ይሰራሉ። ዚምባብዌዎች የባንክ ማኔጀሮች ናቸው። ሶማሌዎች የውጭ ምንዛሪ ንግድ ላይ ናቸው። ሀበሾች የባልትና ንግድና የኛው ምግብ ንግድ ላይ ተሰማርተዋል። በዩጋንዳ ፕሮፌሽናሊዝም ቦታ አለው። እርሻም ይሁን ሌላ ስራ በመስኩ በተማረ ሰው እንጂ እንደኛ ሀገር በልምድ አይሰራም። የድንች እርሻ በተማረ እንጂ የቃሪያ እርሻ በተማረ አይሰራም። ታዲያ ትምህርቱ የግድ ዲግሪ ድረስ መሆን የለበትም። ሌቭል 3 በቂ ነው። ዩጋንዳ ውስጥ አንጻራዊ ሰላም አለ። የብሔር ጽንፈኝነትና አመጽ ማየት ብርቅ ነው። ከምስራቅ አፍሪካ ሀገራት አስቸጋሪ ባህሪ ያላቸው የታንዛኒያ ዜጎች ናቸው። የኢትዮጵያና የታንዛኒያ ዜጎች መመሳሰል ይታይባቸዋል። ሁለቱም ሌላ ዜጋ ለመቀበል አይፈቅዱም። ሁለቱም ሶሻሊስት ሀገራት ስለነበሩ ሳይሆን አይቀርም። በዩጋንዳ የውሃ መጥፋት አይታሰብም። ውሃ በሽ በሽ ነው። እንዴት ግን በዚህ ልክ ተለያየን? ህዝባችንን በዚያ ምድር ማን አስሮ አስቀመጠው? ይሄ የወዳጅ የእኔም ጥያቄ ነው። የአፍሪካ ነፃ ንግድና የህዝብ ዝውውር ሲጀመር ይህ ህዝብ እንደ ጎርፍ ወደ ውጭ መፍሰሱ የሚገመት ነው። የሚደንቀው ግን ህዝባችን ከሌላው ህዝብ የበለጠ ሰራተኛ ለመሆኑ የተመሰከረለት መሆኑ ነው። ህዝባችን ያጣው የሚያሰራ ህግ ነው። ዩጋንዳውያንና ኬንያውያን ስለ ህዝባችን ጀግንነት፣ ስለ አድዋ ድል፣ ቅኝ ስላለመገዛታችን በአድናቆት ያወራሉ። ቢያንስ አባቶቻችን የተወሉን ቅርስ አለን። ከወዳጄ ጋር መረጃ ተለዋውጠን ስንጨርስ ወደ ኢትዮጵያ ቴሌቪዥን ተመለስኩ። ጠቅላያችን ስለ ተመሳሳይ ጉዳይ ያብራሩ ነው። መደምደሚያቸው ከኛ ጋር ተመሳሳይ ይሆን? እስኪ መጨረሻውን እንስማ። የዩጋንዳ ኑሮ ግን ሰላም እና የሚያስቀና ነው። ቲሞቲ ካሊጌራ የተባለው የዩጋንዳ ጋዜጠኛ ከ25 ዓመት በፊት ስለ ኢትዮጵያ ጽፎት በአዲስ አድማስ ጋዜጣ ላይ ተተርጉሞ የወጣውን ጽሑፍ ከዚህ በፊት ማን ደግሞ ያሳየኝ ብዬ ጠይቄ ማግኘት አልቻልኩም። ያ ጽሑፍ ያለው ቢያጋራን ለንጽጽር ይረዳል። ቲሞቲ እንደገና ተጋብዞ ኑሯችንን ቢያይ ምን ሊሆን? በታክስ ብቻ ሳይሆን በኑሮ ቅለት እስኪ ከዩጋንዳ ጋር እንወዳደር። ዞሮ የልማት ፋይዳ ከኑሮ ጭንቅ ለመገላገል አይደል? ወዳጄን አመስግኜ መረጃውን በማስታወሻ ይዤ መገረም ውስጥ ገብቼ ቀረው። አንዳንዴ ወደ ታውን በቦዳ እጓዛለሁ። ያው በሞተር ሳይክል ማለቴ ነው። ምንም እንኳ የፈለኩበት በፍጥነት መድረስ ብችልም ኪሎዬ ሳይቀንስ ተመልሼ አላውቅም። ከዚህ ቅጥነቴ ደግሞ የትኛው ኪሎ ነው የሚቀንሰው ልትሉኝ ትችላላችሁ። ባሻዬ ከነፍሴ ነው የሚቀንሰው። ነፍስ እንደ ስጋ ቢቆጠር
ባለቦዳው ትንፋሴ እስኪያጥረኝ እያከነፈኝ ለማለፍ ይቅርና ለማየት በሚሰቀጥጡ መስቀለኛ መንገዶችና አደባባዮች ማለፍ ግድ ይሆንበታል። ከ2 ዓመት በላይ በእነዚህ መንገዶች ብመላለስም እዛ ስደርስ ግን ሁሌም እንደ አዲስ ፍርሃት ይወረኛል። የትኛው ቦዳ በየት በኩል መጥቶ በየት በኩል እንደሚሄድ አይታወቅማ። ሁሉም ወደ አደባባዩ እንዳሻው ይገባል። ሁሉም እየከነፈ ይወጣል። ያኔ ታዲያ ነፍሴ ከስጋዬ ሊወጣ ይደርሳል። አንዳንዴማ የሰነፍ ንስሐ ሁላ እገባለሁ። ምን ላድርግ ቢጨንቀኝ ነዋ። ዝም ብዬ ሳስብ ዩጋንዳ የኖረ ሰው የትም ሀገር ቢኖር ህይወት ማይከብደው ይመስለኛል። አገሩ መጥፎ ሀገር ሆኖ ሳይሆን በየዘርፉ ሰዎችን አሽቶ የሚያስተምር ቆንጆ ትምህርት ቤት ስለሆነ። ወደ ባለቦዳው ጨዋታዬ ስመለስ አንዳንዴ የውድድር አይነት ፍጥነት ሲፈጥን ቀስ ብሎ እንደሄድልኝ በሉጋንድኛ ሴቦ ፖላም ፖላም እለዋለሁ። አክንፍልኝ ያልኩት ይመስል ነዳጅ ሰጠት አድርጎ ጭራሽ ቫለንቲኖ ሮሲን ካልሆንኩ ብሎ ሞተሩን ያበረዋል። አሁንማ በአብዛኛው ተቃራኒውን እንደሚሆኑ እየገባኝ ነው። ለመፍጠን ስፈልግ ቀስ በል፣ ቀስ ማለት ስፈልግ ደግሞ ፍጠን ማለት ጀምሬያለሁ። ችግሩ ታዲያ አፍጥኑት ብል እንኳን አንዳንዶቹ መሪውን ያስኩትን ይመስሉኝ በሚል የኩራት መንፈስ የማረገውን አውቃለሁ ብሎ ጓ ሲሉብኝ ሰላም አውርጄ በጨዋነት እጓዛለሁ። ያው ሀገር ቤት የለመድኩት የታክሲ ውስጥ የመብት ማስከበር ጠባይ ውስጤ ቢንቦገቦግም እዚህ ስርዓት ይዤ ነው የምኖረው። ሁሌም የሚገርመኝ ነገር ታዲያ አብዛኞቹ ባለቦዳዎች የጋራ ጥያቄ ያላቸው። ወዳ ላይ ቁጭ ብዬ ጉዞ እንደጀመርን ኢትዮጵያዊ መሆኔን ካረጋገጡ በኋላ ስለው የእናንተ ሴቶች ለምን አያገቡንም ይሉኛል። አንዳንዴ ደግሞ ብዙ ከብቶች አሉኝ እህትን ስጠኝ ይሉኛል። እኔ እህት የለኝም፣ ቤታችን ሁላችንም ወንዶች ነን ብዬ ልፋታቸው ስሞክር የአጎት ልጅ ወይም የአክስት ልጅ ይጠይቁኛል። የኢትዮጵያ ስደተኛ ሴቶች ጉዳይ በዚህ ነገር በጎ ፈቃዱ ከሆነ አንዳች ነገር ቢያደርግ ይበጃል ባይ ነኝ። ቦዳ በተሳፈረን ቁጥር በዚህና መሰል ጥያቄዎች መዛል ያለብን አይመስለኝም። አሁንማ ብራዳ አር ዩ ፍሮም ኢትዮጵያ ሲሉኝ ኖ አይ አም ፍሮም ታንዛኒያ እያልኩ መቀደድ ጀምሬያለሁ። መጥፎ አጋጣሚ ካልሆነ በስተቀር ግን አብዛኞቹ ባለቦዳዎች የዋ ናቸው። ያው አንዳንዴ መልስ የለኝም ብሎ መልሳችሁን ሳይሰጡ ቢቀሩ እና የፈለጋችሁበት ለመድረስ ሩብ ጉዳይ ሲቀራችሁ በቃኝ ከዚህ በኋላ አልሄድም ቢሉ እንጂ። ዩጋንዳ ላይ አብዛኛው አሽከርካሪ የዛሬን ነው የሚኖረው። ለነገ ብለው ሲጨነቁ አንድም ጊዜ አይቼ አላውቅም። ለዚህም ነው ባለ ታክሲው ነዳጅ ሲሞላ ከ4 ሊትር በላይ ሞልቶ ማያውቀው። ባለ ሞተሩማ 1 ሊትር ራሱ ይበዛበታል። ከዛ እናንተ ሀገር አማን ነው ብላችሁ የተሳፈራችሁበት ቦዳ መሀል መንገድ ላይ ነዳጅ በየጊዜው ይቆማል። ደግነቱ እንደምንም እየዘቀዘቁት ነዳጅ ማደያው ጋር ያደርሷቸዋል። በነገራችሁ ላይ ዩጋንዳ 1 ሊትር ነዳጅ 200 የኢትዮጵያ ብር ገደማ ነው። ቦዳ ከፍተኛ ቁጥር ያለው ዩጋንዳዊ የሚተዳደርበት የሥራ ዘርፍ ነው። አንድ ተመራቂ ወጣት ምንም እንኳን ሌላ ስራ ባያገኝ የቦዳ ስራ አያጣም። ዲግሪ እና ማስተርስ ያላቸው ግለሰቦች እንኳን ሳይቀሩ ኑሯቸውን በቦዳ ይመሩበታል። ሰሞኑን ከመንግስት አካላት ጋር በነበረን ውይይት ኢትዮጵያውያን መመስገናቸው ይበል የሚያሰኝ ነው። ሆኖም ታዲያ በአንዳንድ ጎረቤት ሀገራት ባህሪ ዩጋንዳውያን በጣም የተማረሩ ስለሆነ ከኑግ ጋር የተገኘ ሰሊጥ እንዳንሆን እሰጋለሁ። ምርጫም ከፊታችን እየተቃረበ ስለሆነ መጠንቀቁ አይከፋም። ቸርን ሰንብት። የተወደዳችሁና የተከበራችሁ ቤተሰቦቼ በቅርቡ እነዚህና መሰል ስራዎችን በዩቲዩብ ሰፋ አድርጌ ስለማቀርብ ቤተሰብ በመሆን ባዮዌ ላይ ያለውን ሊንክ በመከተል ሄዳችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ስለ ትብብራችሁ ከልብ ያመሰግናለሁ።